በሁለት ወር ውስጥ ተፈትቻለሁ ምናምን የሚለውን ነገር ያንን ነገር ይዘው ብዙ ሰዎች ቅሬታን ሲያቀርቡ ነበር። እኔ እዚህ ላይ አንድ ነገር የምለው ነገር አለ። ሐላል ሆም ወይም አሲያ የመዳር ኃላፊነት ነው እንጂ ያለበት የመፍታት የፍቺ ኃላፊነት የለባትም። የምትድረው በሱና አላህ በፈቀደው ነቢያችን አለይሂ ሰላቱ ወሰላም ባደረጉት መንገድ ብቻ ሆኖ ሳለ ፍቺው ላይ ግን ይሄ የባልና የሚስቶች ጉዳይ ነው። ይሄ እኛ እንኳን እኛና እዛ ካዕባ ስር ሂደው መካ ሂደው ካዕባ ስር ኒካህ ቢያስሩ ነገ ይፈታሉ፣ ለረጅም ጊዜው አብረው ይቀመጣሉ የሚል ማንም ኃላፊነት ዋስትነት የሚሰጣቸው የለም። አንድ ሰው አገባና ዛሬ አግብቶ ነገ እኔ በሳምንት የተፋቱ ሰዎች አውቃለሁ፣ በሰዓት የተፋቱ ሰዎች አውቃለሁ። በትዳር አግብተው ሙሽራዋ ወደ ቤት ሳትመለስ ወደ ቤቱ ሳይሆን የተፋቱ ሰዎች አሉ። ወር ተቀምጦ የተፋቱ አሉ። ስለዚህ እኔ ሐላል ሆም ጋር ስለሄድኩኝ እቅድ ነበራቸው። በሁለት ወር ውስጥ እንድትፈታኝ እቅድ ነበረ። በዛ በእቅዱ መሰረት ፍታኝ አለችኝ። አይደለም፣ ራስህን መርምር። እሷ ችግር አለብህ፣ ችግር ስላለብህ ነው አልፈልግህም ያለች። መጀመሪያ ወድሃለሁ ብላ የገባች ሴት የሆነ ችግር ስለተፈጠረ ስላልተመቻት ነው። ምንድነው ያልተመቻት ብለህ ራስህን መርምር እንጂ አንተ የፈሸልክበትን፣ አንተ ያቃተህን፣ አንተ የወደክበትን የመውደቂያህን ምክንያት ሰበብ ጣት እየሰነዘርክ ሐላል ሆም ላይ ሆነ አሲያ ላይ ሆነ ማንም ሰው ላይ ጣት መሰንዘር አትችልም። የመዳር ኃላፊነት ነው እንጂ ያለብን የመፍታት ኃላፊነቱ ያንተና የሚስትህ የሁለታችሁ ነው። ኢንሻአላህ 24 ሰዓት አብራችሁ ተቀመጡ፣ ተፋቱ። እሱ የእናንተ ነገር ነው እና ዛሬ እቺን ቪዲዮ ስለሰማው በጣም ገርሞኝ ነው። በሁለት ወር ውስጥ ነው የተፈታሁት። ሐላል ሆም በሁለት ወር ውስጥ እንድትፈታ ያደረገኝ። እንደዚህ አይነት ወሬ አላህን ፍሩ፣ አታውሩ። ሌላው ደግሞ አሲያ እኔ እንደ ወንድም ምልሽ ማለት ነው በጣም ቫልዩ እየሰጠሻቸው ነው፣ እውነት ቦታ እየሰጠሻቸው ነው። እኔ በንቀት እንድታልፊ ነበር የፈለግኩት፣ ግን አንቺ በጣም መልስ እየሰጠሻቸው ነው። መልስ በምትሰጫቸው ደግሞ እየተጋጋለ እየመጣ ነው። ነገሮቹን ንቀሽ ብታልፊው ከዚህ በፊትም ብዬ ነበር፣ ንቃችሁ ብታልፉት። ምክንያቱም ይሄ ከዓላማችሁ ላይ የሚመልሳችሁ ነገር አይደለም። ማንም አይመልሳችሁም። ማንም የሚመልሳችሁ ነገር አይደለም። ኦልሬዲ አሁን ኦፊስ ከፍተናል። ማሻአላህ ይኸው አንቺ ብለሻል፣ ቃዲም እያዘጋጀ ነው ብለሻል። ስለዚህ ወደፊት ነው እንጂ መሄድ ያለብን እንዲህ ተባለን ብለን እዚህ ላይ ሰዓቶች ምንፈጅ ከሆነ ለነዛ ሰዎች ቦታ ሰጠን ማለት ነው። ለነዛ ሰዎች እንዲያወሩ፣ እንዲያስፋፉ፣ ሌላ ችግር እንዲፈጥሩ ቦታ ሰጠን አዳመጥናቸው ማለት ነው። ስለዚህ አሲያ ውዴ ሄቴ ጥሩ ስራ እየሰራሽ ነው። የአንቺ ስራ እውነቴን ነው ምልሽ፣ አላህ ይውደድልሽ። መልካም ስራ ነው እየሰራሽ ያለሽው። ወደኋላ የሚያስመልስሽ ነገር የለም። እየበረታሽ ነው። አላህ ያበርታሽ፣ አላህ ይቀበልሽ። አትስሚያቸው፣ ንቀሻቸው ብታልፊያቸው በአክብሮት ጠይቅሻለሁ። ንቀሻቸው፣ እለፊያቸው። ይህንን አጀንዳ ዳግም እዚህ ላይ እንደዚህ ተብለናል የሚል ባይነሳ ደስ ይለኛል። ጥያቄ ያለው ሰው አሁን የሁስዬ ሐላል ሆምን አቅርቦ ነበር፣ ቪዲዮውን አይቼዋለሁ። ሲያቀርበው በደንብ ሲረዳው ልጁ በጣም ነው የደነገጠው። ምክንያቱም ተለየበት። የተባለው ሌላ ነው፣ ሐላል ሆም ያስረዳው ሌላ ነው። ስለዚህ ምንድን ነው ያለው? ትክክል ስራ እየሰራህ ነው። ይሄ ከሆነማ ስራችሁ ትክክል ነው፣ ምንም ያጠፋችሁት ነገር የለም ብሎ ነው የመለሰላት ማለት ነው ለሐላል ሆም። ስለዚህ ሰዎች ጨማምረው ስለሚያወሩ እባክሽን አሲያዬ፣ የሚፈልገን ሰው መጥቶ ይጠይቀን፣ መልስ ስላለን እኛ ደግሞ ሱናውን ይዘን ስለሆነ የአላህን መንገድ ይዘን ስለሆነ የሚፈልገን ሰው ይጠይቀን። አለበለዛ እዚህ ላይ መተን ሰዓታት እየፈጀን ለነሱ መልስ መስጠት ትክክል ስላልመሰለኝ ነው። ይቅርታ አድርግልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴንኪው። ለማንኛውም ከዚህ በላይ ማብራሪያ አንጠብቅም። የገባሽበት ዓላማ ዛሬ ሐሙስ ነው፣ የሚፈልግ ሰው መመዝገብ ነው። ከዛ ባሻገር ደግሞ ማለት ነው እኔ የሆነ ሰው አላህን ፍራ ብሎኝ የሚሳደብ ከሆነ ወላሂ በጣም ነው የምንቀው። በተለይ ማለት ነው ሩቅያ የምትባይ ሙባረክ የሚባል አላህን ፍራ ካልሽ መጀመሪያ አንቺ መፍራት አለብሽ። ስድብ ይፈቀዳል? ሌባ ብለሽ የምትሳደቢው ታውቂዋለሽ? ዶክተር ነገ አትጠየቂም። ስለዚህ አቴንሽን መስጠት አያስፈልግም፣ አይመለከተንም። አንድ ነገር ብቻ
ተናግሯል ዶክተር። የፈለገን ሰው መጥቶ ይጠይቀን። የሚደረገው ነገር በሐዲስና በቁርአን ትክክል ካልሆነ ከቁርአንና በሐዲስ የሚወጣ ሰው የለም። አለቀ። ከዛ ባሻገር ለምን ሚሊዮን ሲያወሩ ማንም አይልም። ጉዳያችን አይደለም። ጨርሻለሁ። ቢስሚላህ አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዓላ ረሱሊላህ ሰለላሁ ተዓላ ዓለይሂ ወሰለም ረቢ ሽረሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ اللهم اجعلنا منهم ومن الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر آمين يا رب العالمين የዘውጁና የምዝገባ ፕሮግራም ጀምሯል። መመዝገብ የምትፈልጉ 5 ቁጥር ጻፉ። ወደፊት ነው። አንድ መናገር እንፈልገዋለ። አሜሪካ ያለሽ እህት ካለሽ አሜሪካ ውስጥ የምትኖሪ እሱ ከኢትዮጵያ ነው፣ ይመላለሳል፣ ባለትዳር ነው። ኦኬ ልጅ አለው። የሚፈልገው የምትወልድለት ሚስት ነው የሚፈልገው። ማለት አሜሪካ ላይ ብዙ ጊዜ የሚኖሩ ሴቶች 2 ወልደው በቃይ ነው የሚሉት። ገንዘብ አለው፣ ማስተዳደር ይችላል፣ 2 ቤት አለው። ኢትዮጵያም ላይ መመላለስ ይችላል። ወደ አሜሪካ የሚመላለስ ሰው ነው። ካላችሁ አዋሩኝ ይላለሁኝ። ከሁሉም አገር ላይ መመዝገብ የምትፈልጉ አህለ ወሳህለን። አሲያ አላህ ስብሓነሁ ወተዓላ አጋቡ ብሏል። ያንን ቃል ይዛ ወደፊት ነው። ኦፊስ አለ። አሲያ ይሄን አረገች የምትሉት ነገር ካላችሁ መታችሁ እዚህ ጋር መናገር ትችላላችሁ። ዳን። ከዛ ውጪ እከሌ ብትሉኝ እከሌን አልወክልም። እኔ የምወክለው ራሴን ነው። እሺ ኦፊሳችንን አቋቁመናል አዲስ አበባ ላይ ማለት ነው። እሺ ከገባችሁት ልጀምር። ማናት? ከምነወር ካንተ ጎን ያለችው ማናት? አለቀ። ሀኒታ ነው ጀምር። ያለቀ። አንድ ስልክ አውርቼ አንዴ። እሺ ሌላ ጭቅጭቅ ምናምን አልፈልግም። እሺ ያጀማ ወንዶቹ የሼሩ ምልክት፣ ሴቶቹ ደግሞ ታብታብ አድርጎ እንዳይዘረግፍም ማለት ነው። ሲገለ ፈገግ እያለችው አትናደዱ። ኧረ ምን በወጣችሁ እና ደግሞ ስንት የሚያናድር ነገር አለ። ተደብቆ ብዙ ለሚናገር ሰው ትናደዳላችሁ። ተደብቀው ከዛ በላይ ከባባድ ወንጀል የሚሰሩ ናቸው። እሺ እህታችን ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነሽ? እንዴት ነሽ? አሱ አልሐምዱሊላህ ረብል ዓለሚን። አንቺ እንዴት ነሽ? አልሐምዱሊላህ። እሺ ምን ልታዘዝ? ትዳር ፈልጌ ነበረ። እሺ ስምሽ የት ነው ያለሽው? መጀመሪያ እኔ አዲስ አበባ። አዲስ አበባ። እሺ እድሜሽ ስንት ነው? 22